ሰላም ውድ የክንፋም መረጃ ቤተሰቦች እንደምን ቆያችሁ? የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናውን እናሰማችኋለን። ጅማ ዞንን ጨምሮ የደቡብ ምዕራብ የኢትዮጵያ አካባቢዎችን ከማዕከላዊ የሀገሪቱ አካባቢዎች በሚያገናኘው የጊቤ መንገድ ላይ ተጋርጧል የተባለው የጸጥታ ችግር ፈተና እየሆነ መምጣቱን አሽከርካሪዎች አመላከቱ። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ ነው ተባለ። ይህ ደግሞ ብር አንድም ጠንካራ ከሆኑት ገንዘቦች ጋር ሲነጻጸር ዕቃዎችንና አገልግሎቶችን ለመግዛት በጣም አናሳ እንደሆነ ይነገራል። ውድ የክንፋም መረጃ ቤተሰቦች ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን እንጋብዛለን። ለተሽከርካሪዎች ፈተና እየሆነ መጥቷል የተባለው የጊቤ መንገድ የጸጥታ ይዞታ ጅማ ዞንን ጨምሮ ደቡብ ምዕራብ የኢትዮጵያ አካባቢዎችን ከማዕከላዊ የሀገሪቱ አካባቢዎች በሚያገናኘው የጊቤ መንገድ ላይ ተጋርጧል የተባለው የጸጥታ ችግር ፈተና እየደቀነ መምጣቱን አሽከርካሪዎች አመላከቱ። በዚህ ሳምንት ብቻ 2 ተሽከርካሪዎች ላይ በደረሰው የታጣቂዎች ጥቃት አንድ ሾፌር ሕይወቱ አልፎ አንዱ ደግሞ የመቁሰል አደጋ ደርሶበት ሐኪም ቤት መግባቱን ገልጸዋል። በኢትዮጵያ በተለያዩ አካባቢዎች የጸጥታ ችግሮች ሲከሰት በአንጻራዊነት የተሻለ የጸጥታ ይዞታ ሲስተዋልበት በነበረው በዚህ መስመር መንገደኞችም መታገታቸው ተሰምቷል። በዚህ ሳምንት መስከረም 27 ቀን በታጣቂዎች ተመቶ ሕይወቱ ያለፈው ሳዳም አባኦል የተባለ አሽከርካሪ በበርካታው የአካባቢው ነዋሪዎች ዘንድ ድንጋጤን ፈጥሯል። በጅማ ዞን የሶኮሩ ወረዳ ቁምቢ ከተማ ነዋሪ የሆነው አሽከርካሪው አመሻሹን 11 ሰዓት አካባቢ በማዕከላዊ ኢትዮጵያ ወልቂጤን አልፎ ወደ ጅማ አቅጣጫ ጊቤ ዞን ዶልፊ በተባለ ሚኒባስ ተሽከርካሪ መንገደኞችን ጭኖ በመጓዝ ላይ ሳለ ሰርቲ በምትባል ስፍራ ላይ በጥይት ተመቶ ማለፉን የቅርብ ጓደኛው ሐፊዝ አስተያየቱን ሰጥቷል። ሳሪቲ በሚባል ስፍራ ነው ተኩሰውበት ሕይወቱ ያለፈው ያሉት የአይን እማኝ አስተያየት ሰጪ የሟች ጓደኛ ከዚህ በፊትም 2 ሹፌሮች በተመሳሳይ መልኩ በዚሁ ስፍራ አካባቢ ከተገደሉ ገና 2 ወሩ ነው ብለዋል። ከሟቾቹ ሹፌሮች በተጨማሪ አንድ ሌላኛው ሹፌርም በዚህ ሳምንት ተመቶ ሆስፒታል መግባቱን አስተያየት ሰጪዎች አክለው ገልጸዋል። አሽከርካሪዎች ለዶቼ ቬሌ በሰጡት አስተያየት ምሬታቸውን እንዲህ ሲሉም ጨምረው ገልጸዋል። ዓመት ሆኖናል፣ መኪና እየተመታብን የጉሮሮ ነገር ስለሆነብን ነው የምንታገለው እንጂ በተደጋጋሚ የጸጥታ ችግር እያጋጠመን ነው በማለት ለዚህ ደግሞ አቤት የሚባልበትና እልባት የሚሰጥ አካል እንደጠፋባቸው በምሬት ተናግረዋል። በጅማና አዲስ አበባ መካከል ተመላልሰው በሹፍርና ህይወት የሚተዳደሩ ሌላው አስተያየት ሰጪ ሹፌር እንዳሉት ከ12 ሰዓት በኋላ ጊቤን ማለፍ አይቻልም፣ ወልቂጤ ደሩ እንባላለን። ሌሊት አልፈን ስንሄድ ሹፌር ይገደላል። አሁን በ27 2 ሹፌሮች ህዝብ ጭነው ተከታትለው እየተጓዙ አንዱ ሹፌር ገድለው ሌላኛው ቆስሎ ነው ያመለጠው በማለት በመንገዱ የተከሰተ ያለውን ስጋት አስረድተዋል። በራሳቸውም ላይ በመንገዱ የደረሰ አደጋ ተከስቶ እንደሆነ የተጠየቁት እኚህ አሽከርካሪዎች ነሐሴ 14 ማለዳውን ከወልቂጤ ወረዳ እንደወጣን በቅርብ ርቀት ላይ ከፊት ለፊት የነበረ የአይሱዚ አሽከርካሪ እየዘረፉ ደርሸባቸው አዙሬ ወደ ወልቂጤ ከተማ በመመለሴ ልተርፍ ችያለሁ በማለት መንገዱ ላይ እየተስተዋለ ያለውን የደህንነት ስጋት አስቸኳይ መፍትሄ የሚሻ መሆኑን አስረድተዋል። ዶይቼ ቬሌ አሽከርካሪዎቹ ስላቀረቡት የደህንነት ስጋትና እየደረሰ ነው ስላሉት ጥቃት አስተያየታቸውን ለመጠየቅ አደጋው በተፈጠረበት ማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ኃላፊ አቶ ተመስገን ካሳ የእጅ ስልክ ላይ በመደወልና አጭር መልእክት በመላክ ያደረገው ጥረት ለዛሬ አልተሳካም ተብሏል። በማዕከላዊ ኢትዮጵያ ጉራጌ ዞን አሸንጌ ወረዳ እያጋጠመ ባለው የጸጥታ ችግር ላይ ዛሬ በወልቂጤ ከተማ የማዕከላዊ ኢትዮጵያና ኦሮሚያ ክልሎች ባለስልጣናት የጋራ ውይይት ስለመቀመጣቸው ግን ተሰምቷል ነው የተባለው። የጅማ ዞን ይፋዊ ኮሚኒኬሽን ገጽ እንደዘገበው የሁለቱ ክልሎችና የፌዴራል የጸጥታ አካላት ባለስልጣናት ባደረጉት ውይይት በዚህ በጊቤ መንገድ ላይ እያጋጠመ ያለው የጸጥታ ችግር እልባት መስጠት በሚያስችል መንገድ ላይ አቅጣጫ ተቀምጧል። የኢትዮጵያ ምንዛሬ በአፍሪካ ደካማ ከሆኑት 21 ገንዘቦች መካከል አንዱ ነው ተባለ። በ2025 ከዓለማችን እጅግ ደካማ ገንዘብ ካላቸው ሀገራት መካከል ኢትዮጵያ 26ኛ ላይ እንደምትገኝ ተዘገበ። ኢራን፣ ሊባኖስንና ዚምባብዌን አስከትላ በቀዳሚነት ላይ ትገኛለችም ተብሏል። ከሰሞኑ ይፋ የሆነውን መረጃ ያወጣው ኤክሴስ.ኮም የተሰኘ የምጣኔ ሀብት ተቋም ድረገጽ ነው። በዘገባው መሰረት የኢትዮጵያ ብር ከየመን ቀጥሎ ከሃይቲ ደግሞ የተሻለ በመሆን በ26 ደረጃ ላይ ሰፍሯል። የኢትዮጵያ
ብር ባለፈው የጎርጎሪዮስ ዓመትም ከሳህራ በታች ካሉ ደካማ ገንዘብ ካላቸው አገራት ተርታ እንደሚመደብ የዓለም ባንክ መዘገቡ ይታወሳል። የገንዘብ ምንዛሬ ምዘናውን ይፋ ያወጣው የዓለም ምንዛሬ ኤጀንሲ የምንዛሬ ምዘናው የተካሄደው የየሀገሪቱ ገንዘቦች ከአሜሪካኑ ዶላር ጋር በሚኖራቸው የምንዛሬ መጠን መሰረት ነውም ተብሏል። የብር የመግዛት አቅም መዳከም። ይህ ደግሞ ብር አንድም ጠንካራ ከሆኑት ገንዘቦች ጋር ሲነጻጸር እቃዎችንና አገልግሎቶችን ለመግዛት በጣም አናሳ የሆነ አቅም ይኖረዋል። ሁለትም በሀገር ውስጥም የተረጋጋና ጠንካራ ኢኮኖሚ እጦት ነጸብራቅ ይሆናል። በየጊዜው አቅም እያጣ ለመጣው የኢትዮጵያ ብር ማሽቆልቆል በርካታ ምክንያቶች ቢኖሩም የኢኮኖሚው አለመረጋጋት በዋነኝነት ተቀምጧል። አሁን ስልጣን ላይ ያለው መንግስት ኢኮኖሚ ለማረጋጋትና የዋጋ ግሽበቱን ለመቀነስ የተለያዩ ፖሊሲዎችና መመሪያዎችን እየተገበረ ቢሆንም በታለመበት ልክ የተፈለገውን ያህል ውጤት ማምጣት ግን አልተቻለም ተብሏል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር የሆኑት ዶክተር ሰው አላባተ ለዶቼ ቬለ እንደገለጹት መንግስት እያደረገ ያለው የፖሊሲ ማሻሻል የብር የመግዛት አቅም ማሽቆልቆልን ለመታደግ ብቻውን በቂ አይደለም ይላሉ። መንግስት የመሪነቱን ሚና ቢጫወትም እንደ ማህበረሰብ ድርሻችንን ካልተወጣን የሀገር ውስጥ ምርትን ካላሰፋን በስተቀር ዘላቂ መፍትሄ ሊመጣ አይችልም ሲሉ አክለው ተናግረዋል። በኢትዮጵያ የብርን የመግዛት አቅም ለማሳደግ ካልሆነም ባለበት በማረጋጋትና በዓለም የገንዘብ ገቢዎች ላይ የበለጠ ጠንካራ ለማድረግ ወሳኝ የሆነ እርምጃ ከመንግስትም ከማህበረሰቡም ካልተወሰደ በስተቀር አሁን የገንዘብ አለመረጋጋት ማስወገድ አይቻልም ሲሉም ጨምረው ገልጸዋል። ቬንዙዌላዊቷ የተቃውሞ ፖለቲካ መሪ ማሪያ ኮሪና ማቻዶ የ2018 የ2025 የኖቤል የሰላም ሽልማት አሸናፊ ሆኑ። የቬንዙዌላ ተቃዋሚ ፖለቲከኛ መሪ የሆኑት ማሪያ ኮሪያና ማቻዶ በአገራቸው ዴሞክራሲያዊ መብቶችን በማንቀሳቀሳቸውና አገራቸው ወደ ዴሞክራሲያዊ ሽግግር እንድታድግ በመታገላቸው የዚህ ዓመት የኖቤል ሽልማት ማሸነፋቸውን ኮሚቴው አስታውቋል። በ2025 የኖቤል የሰላም ሽልማት እየጨመረ በመጣው ጨለማ ውስጥ የዴሞክራሲን ነበልባል ለምታቀጣጥል ሴት መሰጠቱን ኮሚቴው አስታውቋል። ኮሚቴው ማሪያ ኮሪና ማቻዶ ከቅርብ ጊዜያት ወዲህ በላቲን አሜሪካ ካሉት እጅግ የተለያዩ ተምሳሌቶች አንዷ በመሆን የኖቤል የሰላም ሽልማት መሸለሟን ገልጿል። ማቻዶ ዋና የአንድነት ምሳሌ ሆና ቆይታለች ሲሉ የኮሚቴው ሰብሳቢ አክለው ገልጸዋል። በዲሞክራሲ ማዕከላዊነት ላይ የተቀመጠው ይህ ነው። ባንስማማም እንኳን የህዝብ የበላይነት መምራት አለበት የሚለው መርሆ ለመከላከል ያለን ፍላጎት ነው። ዲሞክራሲ አደጋ ላይ በወደቀበት በዚህ ወቅት ይህንን የጋራ ቆም መከላከል ከመቼውም ጊዜ በላይ አስፈላጊ ነው። በቬንዙዌላ ዴሞክራሲ አደጋ ላይ መውደቁን የተናገሩት የኮሚቴው ሰብሳቢ ማቻዶ ለነጻና ፍትሃዊ ምርጫ ከ20 ዓመት በፊት መታገል መጀመሯን ተናግረዋል። አክለውም ለነጻነት ስትሰራ ዓመታትን አሳልፋለች ሲሉም ተናግረዋል። ኮሚቴው ለቬንዙዌላ ህዝቦች ዴሞክራሲያዊ መብቶችን በማስፈንና ፍትሃዊና ሰላማዊ ከአምባገነንነት ወደ ዴሞክራሲያዊ ለመሸጋገር ባደረገችው ትግል ማሪያ ኮሪና ማቻዶ የኖቤል የሰላም ሽልማት እንደተሰጣት በመግለጫው ላይ ተጠቅሷል።